ብዙዎች በቲክቶክ በምታሳያቸው ኑሮ ይቀናሉ። ስለ ቤተሰቧ፣ ከልጆቿ ጋር ስለምታሳልፈው ህይወት፣ ከባሏ ጋር ስላላት ደስተኛ ህይወት፣ ስለ ቀና አመለካከት በየቀኑ ትሰብካለች። ተመልካቾቿም ህይወቷን እንዴት መምራት እንዳለባት የገባት እንደሆነች፣ እድል ከሷ ጋር እንደሆነች ያስቡ ነበር። ይህ ሁሉ የሆነው አንድ ቀን ሞታ እስክትገኝና ሚስጥሯ እስኪወጣ ድረስ ነው። ልዩ እይታ የዩቲዩብ ቻናል የተለያዩ መረጃዎችን በተለየ አቀራረብ ያቀርብላችኋል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በላይክና በኮሜንትም ሀሳባችሁን ንገሩኝ። ኤፕሪል ሆልት ትባላለች። እንደ አውሮፓውያኑ ዘመን አቆጣጠር በ2023 29ኛ ዓመቷን አክብራለች። በ29 ዓመቷ ለራሷ ህይወት ጥሩ ነገርን ፈጥራለች። ባለትዳርና የሁለት ልጆች እናት ስትሆን የራሷን ቢዝነስ ከፍታም የራሷ አለቃ በመሆን በነፃነት እየኖረች ነበር። ከምንም በላይ በሁለት ልጆቿና በትዳሯ ምን ያህል እንደተባረከች ከ200,000 በላይ ለሚሆኑት የቲክቶክ ተከታዮቿ ትናገራለች። ጥሩ ነገርን ማሰብ፣ ጥሩ ነገርን ማድረግ፣ ጥሩ ነገርን ወደ ህይወት እንደሚያመጣም አብዝታ ትሰብካለች። የጸሎትና የትንንሽ እርምጃዎች አስፈላጊነትን ብዙ ጊዜ ታቀነቅናለች። ከ33 ዓመቱ ባለቤቷ ጋር በመሆን ያሳለፉትን ከጓደኝነት እስከ ትዳር ያመራ የህይወት ታሪክ፣ ያሳለፉትን ውጣ ውረድ፣ እንዴት ችግሮቻቸውን እንዳለፉ በግልጽ ለኢንተርኔቱ ዓለም ያጋራሉ። ምንም አይነት ችግር ቢያወሩም የቪዲዮአቸው መዝጊያ ግን ሁሌም ቢሆን ፍቅርና ቀና አመለካከት እንደሚያሸንፍ በመስበክ ነበር። ሐምሌ 28 ቀን በጠዋቱ ኤፕሪል ከእናቷ ጋር በስልክ አውርታ አብረው ፊልም ለማየት ተቀጣጥረው አልተሳካላቸውም። በንጋታው እሁድ ቤተክርስቲያን አብረው ሊሄዱ ተስማሙ። በመሃል እናቷ ልትረሳው የማትችለው የስልክ ጥሪ ከልጇ ባል ዴንቨን ይደርሳታል። ኤፕሪል ሻወር ውስጥ ሆና ጭንቅላቷ በሻወሩ መጋረጃ ፕላስቲክ ተሸፍኖ ልጃቸው እንዳገኛትና ወደ ሆስፒታል እንደሄዱ ይነግራታል። በሆስፒታል ውስጥ ሆነው ባልየው ዴንቨን ግራ የሚያጋባ ድርጊቶችን ሲያደርግ እንዳስተዋለችው የኤፕሪል እናት ትናገራለች። አንድ ባል ሚስቱን በዚህ ሁኔታ ቢያገኛት ሊያሳየው የሚችለው ጭንቀትና ግራ መጋባት አይታይበትም ነበርም ትላለች። ከዛም ባለፈ የትኛውንም የሕክምና ውሳኔዎች እናቷ እንድትወስን እሱ ወደ ኋላ ያፈገፍግ ነበር። ይህ በሆነ በሶስተኛው ቀን የትኛውም የሕክምና እገዛ ከጉዳቷ ሊያተርፋት ባለመቻሉ ህይወቷ አለፈ። የአስክሬን ምርመራውም ለህይወቷ መጥፋት አንድና አንድ ምክንያት መታፈን እንደነበረ ፖሊስ በመግለጫው ይፋ አደረገ። ፖሊስም ቀጣይ ምርመራ እንደማያደርግና ፋይሉን እንደሚዘጋ ይናገራል። ይህም በራስን በማጥፋት ይመዘገባል። ይህ ያልተዋጠላት እናት ግን ምርመራው በተአምር መቋረጥ እንደማይገባውና ለልጇ ፍትህ ለማግኘት የተቻላትን እንደምታደርግ ትገልጻለች። ልጄን በሚገባ አውቃታለሁ የምትለው እናት ኤፕሪል በተአምር ልጆቿን ትታ ለመሞት አታስብም። ህይወት ከእርሷ በግድ ተወስዶባት ነው እንጂ ትላለች። ህይወቷንም የወሰደውን ሰው አውቀዋለሁ ብላ በእርግጠኛነት ታወራለች። ኤፕሪል ምንም ያህል ከኢንተርኔቱ ዓለም በሚያስቀና ፍቅር ከባሏ ጋር ያላትን ነገር ብታወጣም ከመሞቷ ከ2 ሳምንት በፊት ግን ለፍቺ ጥያቄ አቅርባ ነበር። በአንድ የቲክቶክ ቪዲዮም መፋታት እንደሚፈልጉና ያ ማለት ግን ቀድሞም የነበረ ጓደኝነታቸውን ላለማጣት እንደሆነ እየሳቁ ተናግረዋል። አስተያየት ሰጪዎችም ሰው ስለ ፍቺ እያወራ እንዴት በዚህ ልክ ቀና ይሆናል? እንዴትስ ይስቃል? እያሉ ያላቸውን ጤነኛና መልካም የእርስ በእርስ ግንኙነት ተችተው ነበር። ይህ ከሆነም በኋላ ግን ፍቺው ሳይፈጸም ቀረ። ቪዲዮም አብረው መስራታቸውን ቀጠሉ። አንዳንዶች የእውነት ደስ የሚሉ ሰዎች እንደሆኑና መልካም ግንኙነት፣ የእርስ በርስ መደጋገፍ እንዳላቸው ቢገልጹም ሌሎች ደግሞ ምናልባትም ከቪዲዮ ውጪ መለያየት የማይችሉበት አስቸጋሪ ትዳር እንዳላቸውም ጠቁመዋል። እንፋታለን ካሉ በኋላ ችግሮቻቸውን ላይ ሰርተው አንድ ላይ ቢቆዩም ከመሞቷ ከ15 ቀን በፊት ግን የመጨረሻዋ እንደሆነ ፍቺ እንደምትፈልግ ለእናቷ ነግራት ነበር። ባሏም ዴንቨን የበቃው ይመስላል። ከመሞቷ ከ1 ሳምንት በፊት የጋብቻ ቀለበቱን ሸጦታል።
በሳምንቱ አንድ ቀን ጠዋት ላይ የ7 ዓመት ልጃቸው እናትና አባቱ ሻወር ቤት ውስጥ ሆነው ሲጨቃጨቁ ይሰማል። የሚሉት ባይገባውም አጎንብሶ በበሩ ቀዳዳ ለማየት ሞክሯል። የሁለቱንም እግር ከማየት ውጪ ግን ያየው ነገር እንደሌለ ገልጿል። ከዛም ወደ ክፍሉ ያመራል። ትንሽ ቆይቶ አባቱ መጥቶ ምግብ አብልቶት እናቱን ሄዶ እንዲያያት ይነግረዋል። ልጅም ወደ ሻወር ሲሄድ እናቱ መተንፈስ አቁማ ግን ህይወቷ ሳያልፍ ይደርሳል። በድንጋጤ ወደ አባቱ ይጣራል። ወደ ሆስፒታልም በአምቡላንስ ትወሰዳለች። የኤፕሪል እናት የዛን ቀን እነሱ ሆስፒታል በጭንቀት በነበሩበት ወቅት ባሏ 2 ወደሚኖሩበት ቤት እንደሄደ ገልጻለች። የእናትየው ግምትም ባሏ ልጇን እንደገደለባት ሲመላለስም የነበረውም መረጃ ለማጥፋት እንደሆነ ነው ብላለች። በዚህም ፍትህ ስጡኝ እያለች በቲክቶክ አካውንቷ ለህዝብ ትማጸናለች። የተለያዩ እንቅስቃሴዎች በቲክቶክ ቢደረጉም ለውጥ ግን ማምጣት አልተቻለም። እናቷም በቤት ውስጥ ስለሚደርሱ ጥቃቶች ተቆርቋሪ በመሆን የተለያዩ ስራዎችንም ወደ ኢንተርኔቱ በማምጣት ታስተምር ጀመር። በዚህ ጊዜ የኤፕሪል ባል ዴንቨን ሀገር በመቀየር ወደ ቴክሳስ አምርቶ ነበር። ምንም እንኳን ጉዳዩ ተዘግቶ ወደ መዝገብ ቤት ቢላክም እናቷ ግን የልጇን ጉዳይ በራሷ ጥናት በማድረግ ላይ ነች። በዚህም ሪፖርቱ ላይ የገቡ ግን ትኩረት ያልተሰጣቸውን ይፋ ያወጡትን ማስረጃዎች እያጠናች ትገኛለች። ለምሳሌም በእጇና በአንገቷ ዙሪያ የበለዙ ቆዳዎች እንደነበሩ፣ ከዛም አልፎ የታፈነችበት ፕላስቲክ ላይ የባሏ አሻራ እንደተገኘ የሚገልጸውን ዝርዝር ሪፖርት ታገኛለች። በቀጣይ የኤፕሪል እናት የልጇን ባል ዴንቨንን ጠርታ ያገኘችውን እውነት በመንገር እውነቱን እንዲነግራት፣ ካልሆነ ግን ያገኘችውን መረጃ ይዛ ወደ ፖሊስ እንደምትሄድ ትገልጽለታለች። በዚህ ጊዜ መናዘዝ ጀምራል። እርሱንም በድምጽ ማስረጃ በመያዝ ወደ ፖሊስ ታመራለች። በዚህም በልጇ በኤፕሪል የሞት ሰርተፊኬት ላይ ራስን ማጥፋት የሚለውን ሪፖርት ወደ ግድያ ማስቀየር ቻለች። እንደ አውሮፓውያኑ ዘመን አቆጣጠር በመስከረም 2024 ላይም ዴንቨን ታሰረ። ይሁንና አሁንም ፍርዱ በሂደት ላይ ነው፣ ገና አልተወሰነም። እናቷ አሁንም ቅጣቱ ከፍ እንዲል እየተማጸነች ትገኛለች። ስንት ዓመት ቢቀጣ አስተማሪ ነው ትላላችሁ? በኮሜንት አስቀምጡልኝ።